በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛ ወለል አማራጭ የጠዋት ፀሐይና ማራኪ የከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ ያድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙበትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 6837 13 ላይ ይደውሉ። አድማጮች እያዳመጣችሁ ያላችሁት ለዛና ቁም ነገር ነው። እኔና ዘካሪያስ አውርተን ነበር። ምንድነው የማኪ በኃይሉ ልደት በዚህ ወር ነው ያልከኝ? ግንቦት 24 የግንቦት 22 የተወለደችበት ቀን ነው። ግንቦት 22 ነው የተወለደችው። ስንት ዓመቷ ነበር የሚሆነው? 1969 ነው የተወለደችው። 48 ዓመት አይ ቲንክ አሁን የሚሆነው ማለት ነው። ሚካያ በኃይሉ ማኪያ ነው የሚለው ግን ሚካያ በኃይሉ ምን የሚባል ነገር አለ። አሁን አንዳንድ ሰዎች ነጮችን ሲያወግዟቸው ኮሎምበስ አሜሪካንን ዲስካቨር አረኩላል። እሱ ስላገኛት አሜሪካንን ዲስካቨር አዲስ ዓለም አገኘው። ግን እዛ ውስጥ የሚኖሩ ሰዎች ነበሩ እና ነጮቹ እነሱ ያቀኑትን ሀገሩ ሙሉ ዲስካቨር አረግ ነው የሚሉት። አባባሌ ገብቶሃል? ኢትዮጵያን ዲስካቨር አረግን፣ አፍሪካ ዲስካቨር አረግን፣ እንደዚህ የሚል ነገር አለ። አንዳንድ ጊዜ ግን እውነት ነው። ኮሎምበስ አሜሪካን ዲስካቨር አድርጓል። ባይገርምህ ሚኪያ በኃይሉን ገና ማወቄ ነው። ገና አሁን ነው ዲስከቨር ያረካት። በጣም ነው የሚገርምህ። ለአድማጭ ውሸት አልናገርም። እኔ ልክ እንደዚህ እጄ ላይ እንደሞትች ያክል ያለቀስኩለት አሁን ማለት ነው። አሁን በዚህ ሰሞን የት ነበር ያኔ ሁሉ ታሪክ ሲደረግ አልነበርክም ሀገር ውስጥ ነው? አልሰማህትም? ከዚህ በፊት ተናገር የላትም አውቃለሁ ማለት እንደዚህ ዘፈኖቿን በሰማኝ ሙዚቃውን በደም አልሰማሁትም። ወደዋል አንድ ሙዚቃ አላት ይድረስ ምንድነው የሚለው ይድረስ ለህልሜ ነው ሞላልኝ ምናምን የምትለው አለ። ህልሜ ሞላልኝ እንትን ማለት ሳይሆን ለማወቅ ብቻ ሳይሆን አውቀናታል ወይ ነው እንጂ እናቃታ ግን በደንብ እናውቃታለን ዲስካቨር እናረጋታለን። ይችል ልጅ እንዴት አይነት እኔ በዚህ አጋጣሚ እኔ ከመሬት ጋር እንዲጣል ይችላልም። ብዙ ጉዳት አድርሶብናል መሬት። ብዙ ሰው ውጧል። ወዴት እንደምነግርህ በጣም ነው የምታሳዝነው። በጣም ነው ያዘንኩት። ለምን አትለኝም? ሰው ይወለዳል፣ ትኖራለህ፣ ትሞት ተቋለም ነው። ማንንም ይሄን በየፈታ አይደለም። ትመጣለህ፣ ትኖራታለህ፣ ትገባለህ አፈር ውስጥ። ይሄት የምታረገው ምን ታርግ ይችላል? ምን ታመጣ? ተፈጥሮ ማለት እሱ አይደለ? በቃ ትኖራለህ፣ ትሞታለህ። አልተነገረኝም። ወደዚህ ዓለም ስመጣ አልተነገረኝም። መርጬ አልመጣሁም። ከመጣሁ በኋላ ወቆቱነ ስለሆነ ለተፈጥሮ ተገዥኛ አይደለም። እንዳመጽኩ ትወስደኛለች እንጂ አምኜበት ነው አፈር ውስጥ የምገባው። ሰዓት የደረሰ በሞት ይልክ ነው ብዬ ነው እንዴ? ያለ መሞት ፍላጎት አለ ማለት ነው። ማን አማከረኝ? በቃ የነው ታሪኩ ተብሎ ተሰጥቷል። ትቀጥላለህ። አይ መኖርም ይሰለቻል እኮ እውነቱን ለመናገር ዝም ብሎ ትቀጥል አትችልም። ወደ እሷ እንሂድም። ምርጫ ያልተሰጠ የጠየቀን የለም። ከመጣ በኋላ ግን ይሄ ነው ትባላለህ። አይ ስለመምጣትስ ቀርቦኑ ማን አማከረ? የመጣኸውን ፈልገህ አይደለም የምትሄደው፣ ፈልገህ አይደለም። እሱ ነው እኮ በዚህ የተነሳ እንዳኮረፍኩ ነው የሚሄደው ነው የምልህ። አልተነገረኝም። ግን እቺ የቆየህባትን ነገር አጣፍጣት። ትልቁ ነገር እሱ ነው። እና ለምን መሰለ ታምራት፣ በመጀመሪያ ደረጃ እሷ ስትሞት ልጅ ናት። አሁን እኮ እንዳልከው እንደዚህ ምድር ላይ ረጅምም ጊዜን ተንዘላዝሎም ደግሞ ዝም ብለው ምንሄድ ሰዎች አለ። መንዘላዘል የሚል ነገር የለም። ሰው የመኖር አቅም ካጣ በወጣትነቱም ሽምግልናውም አንድ ነው። ሰው ወገን ያስፈልገዋል። ያለ ወገን ዋቶ አንድ ድንጋይ ያ ሌላ ነገር ነው። ህይወት ግን አይሰለችም። እስካሁን ድረስ 126 ዓመት ሆኗቸው የሞቱ ሴትዮ ምንድን ነው ያሉት? በቃኝ ሲል ሰምቻለሁ። አይጠገብም ህይወት። ስለዚህ መሬት የሚባል ከርሳለ ይውጣናል። ከመሬት አልመጣንማ። ከመሬት በመጣ ይገባዋል። እኔ መሬት እንዲውጠኝ አልመጣውም። አሁን ለምን ታብሰኛል? አይ እንደዚህ ዛሬ ለምናወራላት እስከ ፕሮግራማችን ለመናገር ነው። አሁን እኔ ወራረዳለሁ ቢያንስ ባለፉት 50 ዓመታት አላቅም ከዛ በፊት የራሷን ግጥም
የመጀመሪያ ስራዎቿ በሙሉ ግጥሟ የሷ ነው። ዜማዎቹ የሷ ናቸው። አስቦታል። እስኪ የሁሉንም የምታውቃቸውን ገናና ኢትዮጵያን ድምጻውያንን እስኪ ታሪክ ሁሉ ለመመልከት ሞክር። ግጥሙ የሷ ነው፣ ዜማዎቹ የራሷ ናቸው። እንዴ እቺኮ እና ደግሞ ወይ ዜማ የሚደርሱ አሉ፣ ግጥም የሚደርሱ አሉ፣ ለራሳቸው ደረስኩ የሚሉት። እስኪ እያንዳንዱን ዜማዋን ስማ። አትዘጋውም እንትን ምንድነው የሷን ሙዚቃ ከፍታ አትዘጋውም አይደለም። ለዚካሪያ ዜማዎቿን ለምሳሌ ምንድነው ይሄ አሁን ሰበቡ የሚለው ሰበቤ የአልበሙ መጠሪያ አንተ ልጅ ሸማመተው ነው የሚለው። ከሸማመተው ላይ ግን ከ11 ወደ 8 ግጥምና ዜማ የሷ ነው፣ 3ቱ የኤልያስ መልካ ነው። ኦኬ ይሄን መለየት አለበት። ኤልያስ መልካ ነው። ይሄ ሸማመተው የሚለውን ግን ርዕስኔ አልወደድኩትም። ድጋሜ የተሰራ ነው በነገራችን ላይ ሳትታወቅ አንድ የተቀረጸው ሁሉ አለ። ሸማመተው ድጋሜ ኤልያስ ሲሰራው ነው። አለቤ ላይ እኮ ቀርባ ነበር ያዛን ጊዜ ማለት ነው። ዘፈኖቿን ሙሉን ስለሰማው በመጀመሪያ የግጥሟ እሳቤ ከማንም ዘፈን ጋር ለማይመሳሰል ታውቃለህ። ይሄ አሁን መወራረድ ነው። የፍቅር እሳቤዋ ከማንም ጋር አይመሳሰልም። እኔ ኢትዮጵያ ውስጥ ደግሞ ሮማንቲክ ነው ብዬ ሰብለን ነው የምናውቀውኛ በመጽሐፍ አይደለም በአካል ግጥሞቿን ስሰማ ዘሞስት ሮማንቲክ የሆነች ልጅ ናት። ስለዚህ የግጥሟ ሐሳብ ከየትኛውም ዘፈን ጋር አይገጥምም። እንደ ዜማውን ተመልከተው። እኔ በእውነት ምንድነው የት ነበርነ ነው የምትለው። ማንም ሰከንት ሊላት አይችልም። ግን በዛ መጠናው ቀናት ነበር። አሁን ታሪኳን ስንመለከት መምህርት ነበረች፣ እንደዚህ ነበረች፣ እንደዚህ መታ እንደዚህ አቁሰላን ከምትሄድ ሰው ወደዚህ ወደ መምህሩና በቀረች ነበር ያሰኘኝ። በቃ ባላወቅናት እንዲህ አይነት ተሰጥኦ ሚካኤል በኃይሉ ወደ ኪነጥበቡ ከመምጣቷ በፊት ብዙ ፈተና ያየች፣ ብዙ ውጣ ወረድ ያየች ልጅ ነች። በፈተና ውስጥ ያለፈች ስለሆነች ነው ግጥሞቿ ዜማዎቿን ላይ በጣም ትርጉም ያለው ነገር የሰራችው። ወደ መድረክ ለማግኘት ሁሉ በጣም ብዙ ተቸግራ ነበረ እና አለቤ ላይ ታስታውሳለህ ዘካሪያስ ነበራትና እዛ ላይ የነበረችው ሁኔታ ስትመለከት አንዳንድ ሰው እንደ ኖርማል አይደል የነበረባት ትችት ይገርማል። እሷ ስሜቷን ሆና ነው ስትዘፍን የነበረው። ዘፈኑ ስትገባ ራሷ ትቀየራለች፣ ሙዷ ይቀየራልና እሱን የተመለከቱ ሰዎች ይተቿት ነበረ። ምንድነው ትችቱ? በቃ አይ ኖርማል አይደለም ውስጥ ያለ ነው ያለ ራስን መግለጽ ከዘፈኑ ጋር መሆን አለብኝ ትላለች። አሁን እዛ ኢንተርቪው ላይ በነገራችን ላይ አሁን ታሜ እንዳለው ረጅም ዓመት ነው በገና ስቱዲዮ ስትመጣ ነው። ያው በገና ስቱዲዮ የገቡ ሰዎች ሁሉም ከፍ ያሉ ናቸው። ኤልያስ መልካ ስቱዲዮ ማለት ነው። እሷ 1988 ዓመተ ምህረት ነው እነዚህ አንዳንዶቹን ግጥም የገጠመችው። ይሄ ማለት ደግሞ ሁለተኛ ደረጃ ትምህርት ቤት ያለች ሃይስኩል አብዮ ቅርስ እየተማረች የጻፈቻቸው ነው። ባይገርምክ ገና ሃይስኩል ሆና ስትሞት እኮ 36 ዓመቷ እኮ ነው። እና እዛ ላይ ያለች ነው ይሄን ግጥም የሰራቸውና ለኮሎኔል ሳሌ ደጋጎ ሙሉ የተቀዳ የአልበም ሳምፕሉን አሰምታ በጣም ጥሩ ነው በርቺ ብለዋት፣ ግን አገር መታወቅ አለብህ ምን መቻል አለብህ ብለው እንደ በፊቶቹ የመርካቶ አሳታሚዎች ስለሌሉ እንደዚህ አይነት ነገር ብለዋት አላው ሚካኤል በኃይሉን ስናነሳ ልክ ነው። በወቅቱ አዝነናል፣ አልቅሰናል፣ ተክዘናል። ይሄን ገነዘባለሁ። ግን ለኔ አዲስ የሆነብኝ ለገምቼ አላቅም አዳዲስ ተሰጥኦ ያላቸው ድምጻውያን ይወጣሉ። አንዳንዶቹ የራሳቸውን ግጥም ሰርተው ይወጣሉ። ዜማና የራሷን ዜማና ግጥም ሰርታ ያስተዋወቀች ነች። እኔ የዜማ ደራሲዎች በራሳቸው አጋጣሚ ብታነጋገሯቸው ደስ ይላል። ለመሆኑ የዜማ ደራሲ ይባላል አይደል? ዜማ እንዴት ነው የሚታሰበው? ራሱ ዜማ ለመፍጠር እንዴት ነው የሚታሰበው? ምንም ክሉ የለኝም። ግጥምስ ወይ ግጥም ማንም ሰው ስሜቱን በግጥም ለማስቀመጥ ይሞክራል። ይጣፍጥ ይምጣ ግጥም መጻፍ ይችላል።
ግጥም ተጽፋለህ? ግጥም መጻፍ ይችላል ማለት አላጋጠመኝም። ያንተ ግጥሞች ይቻላል አለ ግን ያን ገጥሜ ራሴ ልረካ እችላለሁ። ያ ግጥምነቱ በግጥም ሐሳብ የማስተላለፍ አቅምና ፍላጎት ስሜት ያለው ሰው ነኝ በትለኝ አይደለም። ስለዚህ ብዙ እንደውም ከሰማ ብዙ ዘፋኞች በጣም በጥሩ ሁኔታ የምናውቃቸው ከሆነ ጊዜ ጀምሮ ግጥሙንም ራሳቸው ካሉን ሌላ ማሰኩ አሉ። ግጥሙንም ምኑንም አድርገው በራሳቸው እሱ ምክንያቱ ሌላ ነው። በራሳቸው ገንዘብ አድርገው ግምጃ ቤት ይገባል ስራቸው። የለም ይፈል የኮፒራይት ጉዳይ ጋር የተያያዘ ነው። የሰውን የሌላውን ዕውቀትማ መጠቀም አለብህ። ገብቷል። ተሰጦ ስለሆነ ልክ እንደ ድምጹ ሁሉ እኮ ነው። አሁን ያልተረዳነው ነገር ምንድነው? ድምጻዊነት ተሰጦ ነው አይደል? በዚህ ላይ መነጋገር ምንም ጥያቄ የለውም። ስጦታ ነው። ግጥም መጻፍም እኔ ዘፈን ግጥም መጻፍም ችሎታም ነው። ዜማ ማውጣትም ችሎታ ነው። ዝም ብዬ ምናምን ስላረኩኝ ግጥም ዜማ ደራሲ ሆን አልችልም። የተለየ ችሎታ ነው። አሁን እቺን ልጅ ልዩ የሚያደርጋት ምንድነው? ዜማና ግጥም ይዞ መውጣት። ዜማን ማንም ሊደርስ አይችልም። የሆነ ጫላልፎ ሊሆን ይችላል እንጂ ዜማ ከባድ ነው። ግጥሙንስ ራሱ የሙዚቃ የተዋደ በጣም ምርጥ የሆነስ ደግሞ ማንስ ሊሰራው ይችላል? ማይ ፖይንት አሁን ለምሳሌ ግጥም ይዛ መታለች። ግጥሟን እሷ መስራቷ ላያስገርም ይችላል። ብዙዎቹ ሰርተው አላቸው። ግጥሞቿን አይታቸዋል? በግጥሞቿ ውስጥ የምታየውን ሐሳቡን አይታል? የለም። የትኛው ሙዚቃ ላይ የለም። ድሪመር ናት። አየ ፍጹማዊ ነገር የምትፈልግ ልጅ ናት። እና ግጥሞቿን አሁን 1-2-3 ዘፈን እያደረግን ግጥሙን ስንነግራቸው ሰዎች ሊረዳቱ ይችላሉ። ከከሌ ዜማ ጋር ይሄዳል የምትሉ አይደለም። እኔ ከሰብለ ወንጌል ቀጥሎ የኢትዮጵያ ሮማንቲክ ፊገር እሷ ነች ማለት ይችላል። ጂጂስ ኢትስ ኖት ፊዚካል። በዚህ ልጅ ግጥም ውስጥ ፊዚካል አይደለም። በቃ በጣም የምትገርምና እኔ አሁን እንከምል በግጥሟ ስለምንናገርና ግጥሟን ደግሞ ስትጫወተው በዛ ዜማ ሁለተኛ የዜማው ራሱ የሙዚቃ ያጫዋሰቷ አይቷል። እና እንደገና ድምጽ አይደለም የምልህ ድምጽቷ የራሷ በጣም የተለየ ነው ያለ በጣም የሚገርም እጹብ ድንቅ የሆነች ኦሪጂናል ልጅቷ ታለንት እንዳላት በደንብ አስመስክራለች። እግዚአብሔር የሰጠን እንደዛ አይነት ልጅ ነበረች። ቅድም ያሰማነው ሙዚቃ አለ ከዜናው በፊት የነበረው ሞላልኝ የሚለው ዘፈን የራሷ ታሪክ ጋር የተያያዘ ነው። ሆነልኝ ተሳካልኝ ነው የምትለው እሷ። ይሄንን ድሪም ስታደርግ የነበረው ዘፈን ማውጣት መስፈን ስሜቷን መግለጽ በሙዚቃ ሐሳቧን መግለጽ የምትፈልግ የነበረው ልጅ ሆና ነው ገና ሃይ ስኩል ሆና። ግን አልተቀበሏትም። ቤተሰብ አካባቢም ችግር ነበረ። የእሷ ቤተሰብ ከእምነት ጋር ተያይዞ ወደዛ እንድትገባ ብዙ አይፈለግም ነበረ። እዛውም ውስጥ ሆና ነው የሰራችው። በነገራችን ላይ የጆቫ ዊትነስ እምነት ተከታይ ነች ልጅቷ እና እዛ ውስጥ ሆና ነው ይሄንስ። ግን ታግላ ኤልያስ መልካም የሚባል ሰው አገኘች። ዘኦሊ የተረዳ ሰው ምናልባት እንግዲህ ማይ ጂኒየስ የተረዳ ሰው እሱ ነው። እነኛን ግጥምና ዜማዎች ይዛ ስትመጣ እዛው ስቱዲዮ ውስጥ ነፍስ ዘራበት ማለት ነው። ይሄንኝ ሙዚቃዎች ሰራቸው። 93 ስቀርብ ራሱ እኮ ከ88 ጀምሮ 93 እኮ ማለት ያን ኢንተርቪው ከሰጠች በኋላ ነው ኤልያስ መልካና ነፍስ ሁሉ ነገር የሆነው ሚካኤል በእግዚአብሔር ከኤልያስ ጋር ሲያገናኝ ኤግዛክትሊ። እና የመጀመሪያ ኤልያስ ደግሞ ምንድነው የመጀመሪያ ካሴታቸውን ያወጡ ሰዎች እሱ ጋር ይመጣሉ። ብዙ ናቸው የዛን ጊዜ የነበሩት የመጀመሪያ እና ታለንት እንዳላቸው የምታውቀው ኤልያስ ተረድቷቸው የመጀመሪያ ካሴት ሲሰሩ ሁሉም ተደማጭ ነው የሆኑት። ለምሳሌ ዘሪቱን ማንሳት እንችላለን። ዘሪቱ ግጥምና ዜማ ይዛ ነው የመጣችው። የራሷን ግጥም የራሷን ዜማ ይዛ መጣች። ከኤልያስ ጋር ተገናኘች። አስተያየት መስጠት ይቻላል እንዳይቀየሙ። አይ ለምን የየራሳቸው ቴስት አላቸው። እኔ አሁን ዘሪቱን ማያት ራሷ የራሷ ፐርሶናሊቲዋ ራሱ ፐርሶናሊቲ ብዙ ነገር ማለት ነው። እና እሱ ተጨምሮ ድምጿ ተጨምሮ ይሄ ሁሉ ነገር ተጨምሮ ከዛ ከምንወደው መጀመሪያ ላይ ከሰጠችን ሙዚቃዎች በኋላ ብዙ ታዜማለች። ግን በአንድ ሌላ ሰው ስር ሆና መስፈን አለባት ብዬ ነው የማምነው። አይ አም ሶሪ ልትቀየም ትችላለች። ምክንያቱም እንዴት ነው በጣም ትልቅ ፓወር ይኖራትና አይ ዶንት ኖ ወዴት አንድ በቃ ለማለት ይፈልጉ ገብተዋል። አንተ አስረዳኝ። እንግዲህ ዘሪቱ የተለየ ችሎታ ያላት ነች። በተለይ በሴት ድምጻውያን ታሪክ ውስጥ ብዙ የሙዚቃ ባለሙያዎች ምን ይናገራሉ። እኔ አሁን ባክኗል ብዬ ነው የማስበው። እየተጠቀመችበትም አይደለም። ታንኪዩ ባክናለች። ያንን
እንትኑን አትለካው ምንድነው ይባለው? በዛ ስራ ግን ፖፑላር ሆናለች። ምክንያታዊ የሆነ ነው። ዘፈኖቹ ከሷም ህይወት ጋር የተያያዙ ናቸው አብዛኛዎቹ እና ኤልያስ መልካም የምትለው ሰው ደግሞ አብሮት አለ። ከሱ ጋር ምን አቆራረጣት? ለምሳሌ ሁለተኛ ሶስተኛ ለምን አልሰራችሁ? ከሱ 20 ዓመት ሆኖታል እንግዲህ ያ ስራዋ ከመጣ። ስለ ሴት ድምጻን ስናነሳ በነገራችን ላይ ከአስቴር አወቀ ቀጥሎ በጣም ፓወርፉል ድምጽ ያላት የሴት ዘሪቱ ነች። አልቀጠለችበትም አልተጠቀመችበትም እንጂ አስቴር ነች። ከሷ ቀጥሎ የመጣ በጣም የሚገርም ኮንሲስተንሲ ያለው ድምጽ እና ተደማጭ የሆነ ነገር ድምጿ ላይ እና ከራሷ ከዘሪቱ ፐርሰናል በጣም መድረክ ላይ የምትገል ልጅ ነች። ዜማውስ ግጥሙስ ሐሳቦቿ በጣም ሐሳቦች አለቀ ፍልስፍና ሚዛን የመጣቸው ከኤልያስ ጋር የተጣመረችበት ነገር አለ። ኢስ ጉድ። ከዛ በኋላ ግን ኢስ ላይክ እንዴት ነው የሚባለው? ትልቅ መሳሪያ ይዘህ ታርጌቱን መምታት እና ያለ ብቻ አይሰራም ሙዚቃ። አንተ ብቻ አትወስንም። የሆነ መረታት አለብህ። መረታት ብቻ ሳይሆን አቅምህን እኮ ማወቅ ያስፈልጋል። ሌላው ሰው ስለሰራ ግጥም አሰራም አንተ። ሌላው ሰው ስለሰራ አንድም ጊዜ በነገራችን ላይ አንድ ጊዜ ግጥምና ዜማ ሰርተ ስለተሳካልህ እድሜ ልክን ይሳካልሃል ማለትም አይደለም በጭራሽ። ስለዚህ ለሌሎች አሁን ነው አይደበበ እንውሰደው ልቅድም ነው አይደበበ የመጀመሪያ ካሴቱን አወጣ። ሚኪያን እየረሳን ከሆነ ግን እንቆራረጣለን። ታምራት ለማስረጃ ያለው ነው አይደበበ የመጀመሪያ ካሴቱ ያው ታውቀዋለህ የጥቅምት አበባ 10 ዘፈን እንዴት አድርጎ እንደሰራ በዛ እድሜው ገና 25 ዓመት አልሞላው። እንደ ብሔራዊ መዝሙር እኮ ነው አብረን እንዘምረው። 25 ዓመት ሳይሞላ ፍቅር የተረዳበት መንገድ ማለት ነው። ከዛ ሁለተኛውን ካሴት ደግሞ ማዕበል ነው የሚለውን ይዞ መጣ። አተራመሰም። ከዛ ሶስተኛውን ካሴት ከሰራ በኋላ ሙዚቀኞች ይሄ ካሴቱን የሚያወጡለት ሙዚቃ ቤቶች ሁሉ ጊዜ 10 ዘፈን ግጥምና ዜማ ራስ መስራትህ ይሰለቻል እና ይቀር ተባለ። እንግዲህ ነዋይ የታለንት ችግር የሌለበት ሰው ነው። እሱ ላይ ደግሞ እነዚህ በሙሉ ተይዘው ወህኒ መግባት የነበረባቸው ናቸው። ነዋይን ነው ያን እየሰጠን ያለውን ነገር እያየን ምን አይነት ሐሳብ ነው እዚህ ጋር የምንለው? ዘሪቱ ላይ የምናነሳው ሐሳብ ዘሪቱ አወጣች ሲባል እኔ የፍቅር ተስፋን መንፈሳዊ ነገር ተስፋን የዘሪቱ ኮና አዳምጣለሁ ሳልነካ ቀራለሁ። አለ ዛ ድምጽ ውስጥ የማይጠገም ነገር ሰጥቷታል እግዚአብሔር። የማይጠገም እኮ ያ ድምጽ ምን ይፈልጋል? ግጥም ዜማ ይፈልጋል፣ ሙያተኛ ይፈልጋል። ትንበርከክ ለሆነ ለባለ ሌላውን አንድ ነገር ትስራሷ ወይ ድምጻዊቱን አሁንም አረፈደ እሱ ላይ እንናገር ነው ረፍዷል። በጣም ተሳስታል። ይገርማል። እኔ ፊዚካሊ ሄደው ሰውነት ውፍረት ያስቸግረኝ ነው እንጂ እንደገና ተወዳደረ በቀጠር ስለኛል ማስታወቂያ ሚኒስትር ወረፋ ይዤ እንደዚህ ብሎ ነገር የለም እና ትልቅ ኡበር ይዘል ዞር ነው no አበቃ ይባል ደሞ አንደኛ ልጅ ነች አንድ ፍሬ ልጅ ነች። ከመሆን ኢንተረስቲንግ ነገር አስተው ነበር። እሺ እና የነዋይ ያነሳው ነገር ምንድነው? ያው እንግዲህ ሙዚቀኛው የተለያየ አስተያየት ይሰጣል እና የራሱን ግጥም የራሱን ዜማ እየሰራ ምናምን የሚል ነገር አለ። ከዛ አራተኛ ካሴቱ ላይ እነ ይልማ ገብረአብና እነ አበበ መለሰ እንዲሳተፉበት ተደረገ። ይሄን ካንተ ለመጀመሪያ ጊዜ መስማት ነው ለነዋይ ግጥምና ዜማ እንድጻፈለት። ነዋይ እኮ ፈልጎ አይደለም አቸግሮትም አይደለም ተገዶ እንደዚህ ብታረግ ይሻላል ታፍኖ ነው ማለት ኦፍ ኮርስ። እና አበበ መለሰ ናቸው የሰሩለት 82 ዓመተ ምህረት ይወጣው የቱ ዘፈን አዲስ ቤትሽ ምናን የሚለው ዘፈን ማለት ነው። ሰምቼው አላውቅም። 157 ግጥም የሰራ ንገረኝ ነው ዘፈን ያለው ሌሎች ግጥም ነው ንገረኛ። አይ በነገራችን ላይ የማይደመጡም አይደሉም። የይልማ ገብረአብና የአበበ መለሰ ግጥምና ዜማዎች ናቸው የሚሰሙ ዘፈኖች ናቸው። ይሄ ደግሞ እኔ ያውቃለሁ ባይ ኦቶሪቲ ነው። እኛ ጋር ዕውቀት አንዳንድ ጊዜ ስልጣን ነው የምናረገው። ይሄ በስልጣን የተሰጠው አይደለ እንዴ? ነው አይደበበ ግጥም ለመጻፍ ነው አንዴ ቀን ፈጅ። እዛ ላይም ጥያቄም የለም። እኔ እንትና ሲናገር ሰምቼዋለሁ። አበበ መለሰ ለነዋይ ደበበ ራሱ ዜማ መስራት ከባድ ነው። ለምንድን ነው የሚከብደው አለ። ኦሬዲ ዜማ የሚያክሰው ነው ይሄ ሰውዬ። ዜማ ሲያወጣ የነበረ ሰው ነው፣ ግጥም የሚያሰው ነው። እና ብዙ ተጨንቀን ግን ሰራንለት እነኛን ዘፈኖች እና በእነኛ ዘፈኖች ነው የቀጠለው። ያ ኦቶሪቲ ነው አፈና ነው ብዬ ነው የማስበው። ግን ራሱ ነው ቫራይቲ በመፈለግ የተለያየ ሐሳቦች ጸጋዬ ደቦጭ ማን ነው ሞገስ ተካ እነዚህ በጣም ፕሮፌሽናልስ ናቸው። ስለዚህ ለየት ያለ ዘፈን ከራስህ ሪልም ውስጥ ወጥተህ መጫወት ትፈልግና እስቲ እንደዚህ ስራ ላይ ትላለህ፣ ያስኬዳል። ነዋይ እንደዚህ ሊያሰራ ይችላል። ነዋይን የሚያክል
የተሰጠው ልጅ ግን አምቀ ስሩና ስጡትና ያንን ዘፈን ማለት ይሄ ዕውቀትን እንደ ስልጣን መጠቀም ነው እና እንኳን ያ ሙዚቃ አልተሸጠ እኔ ተሸጠ በያላስብ አይ ያልተሸጠ ማለት ያስቸግራል ይደመጣል አሁንም ድረስ የሚሰሙ ትርጉም ያላቸው ዘፈኖች ናቸው የተሰሩለት አይ እኔ ዘፈን ስሜት ነው እኔ በመጽሐፍ አነባለሁ በዛ ደረጃ ብትደቆ እንተናን ያነሳንበት ምክንያት ዘሪቱን በቃ ይሄ ነው ችግሬ እና ብክነት ነው ያልከው ቃሉን አም ሶሪ ባክናለች ምን መሰለ ችሎታና ድምጽ ይያላት በቃ አሁን ኖ ሞር አሁን መድረክ ላይ እነኛን ዘፈኖች በዛ ደረጃ ልትጫወታቸው ትችላለች ወይ የሚለው ነገር ኖ ሞር በሚለው አላምንም ግን ከባለሙያ ጋር መስራት አለበት አዎ ድምጹ እንዳለ ነው እሷ ነች አሁን እነዚህ ዜማዎችና ግጥም ገጣሚዎች ቀጥ ብለው በእንዲ በይ ይሄን ይያሏት ነው ምክንያቱም እሷ ጋር የተሰጠ ነገር አለ ኃላፊነት አለባት ማውጣት መስጠት አለባት ለኛ በቃ ይገባናል ነው ሚኪያ ላይ ስንመጣ አንድ ዘፈኗን ላድማጭ እንጋብዝና ኦኬ ግጥሞቿም ስላሉ አንደኛ ግጥሞቿ ከማንንም ጋር የፍቅር ኮንሰፕቷ የህይወት ኮንሰፕቷ በጣም የሚገርም አዲስ ነው እና በዛች ልጅ እግር አእምሮ ውስጥ የመነጨ ነው ለማለት በጣም ነው የሚቸገረው እንደገና ዜማውንና አጫዋቷን ድምጸቷን ያዳምጡት አንዳንዴ እኮ እንዲህ ብለው ካላሳዩ እኮ አንድ ነገር ሁሌ ተሰማዋለህ ግን እንዲህ ብሎ የሚያሳይ ሰው ያስፈልጋል ታም የዛን ጊዜ ከዛ የትኛው መሰለ ይድረስ ለማስብ የሚለው ዘፈኗ ይድረስ ለማስብ ለማልምህላንተ ለማግኘት ለቤተ ዘመት ፍለጋጌ ወጣ ወየዘነበት ቤት ነህ ያለው አሁን ለምሳሌ እዚህ ውስጥ በመናብህ በዛ አሪፍ ቀናቸው በሆነ ስቱዲዮ ውስጥ እሷና ኤልያስ ስታስብ አንደኛ ግጥሞቿን ያነሳ ቢታይ የሚችል ነው የተለየ ነው የፍቅር ኮንሰፕቷ ራሱ የተለየ ነው ዜማውን አይታና እሷን እየሰማው እንዴት እንደሚከተላት ነው በሙዚቃው ጣቶቹ እንዴት አድርጎ እንደሚከተላት ነውና ይሄንን የተቀደሰ ልጅ እኔ ብዙ ጊዜ ብዙዎችን አላቃቸው ያው በስራቸው ነው ማቃቸው ለመጀመሪያ ጊዜ በአካል እንደዚህ ያየሁት እሱን ሬዲዮ ፋና ላይ ሲሰራ ምንድነው በአካል ነው በቴሌቪዥን ፋና ላይ ነው የታለንት ውድድር ፋና ላምሮት ዳኛ ነበረ ፋና ላምሮት ላይ ያ የጤና ችግር እንደነበር ያስታውቃል ወዘናው ተመጦ እንትን ብሏል ግን ኢስ ፋይቲንግ ለመኖር እንትን ያደረገ ነውና ያው ስለሞት አይደለም አሁን በነገራችን ላይ ያጋጣሚ ነገር ሆኖ በስሯ እንትን ያልክ የምታውቀው ነገር መሞቷን ምንም ልታደርገው ምትችላልና ሁሉም በየዘርፉ የሆነ ነገር ያደርጋል አይደለም በሙዚቃው እንደዛ አይነት ሙዚቃ ነው በ13 ብር ገዝተ በ20 ብር ገዝተ እንትን የምትለው ስጦታ ነው በነፃ ነው ሲዲ 60 ብር ነው 100 ብር ነው የሚሸጠው የነበረው ገጽ በስጦታ ነው እንጂ እንደዚህ በዚህ ስራ እውነቱን ለመናገር ስም አግኝታበት ካልሆነ በስተቀር ሚኪያ ገንዘብ አግኝታበት ለማለት ያስቸግራል አንደኛ የፈጀችውን ጊዜ ስታስበው ስቱዲዮ ውስጥ የቆየችበትን ጊዜ ስታስበው ግን ኤልያስን መልካም የመሰለ ሰው አገኘችና ራሷን መከሰች አለች ህልሟን በቃ ማሳየች አለች ችሎታዋን አሳየች ገንዘብ ተቀጥሎ የሚመጣ ነገር ግን አይ የዛን ያህል የድካሟንና የዛን ያህል እንደሌሎቹ ሌላ ቦታ ኮንሰርት እየተጠራች ትልልቅ ዝግጅቶች ላይ መገኘት ነበረባት ይሄ ሁሉ ሆኖ አይደለም ህይወቷ አንድ የተወሰነ ጊዜ አንድ ክለብ ነበር እየሰራች ነው አንድ ጊዜ አብሮ ከኛ ለምሳሌ በራሳችን የራሳችን በቀኝ ግዛትን አሸንፈን የራሳችን ነጻነት እንደዚህ አስከበረን የመጣን ህዝቦች ነው ግን ሚስ ምንዳረጋቸው አሉ ደግሞ ከሌላው ዓለም ሲስተም ላይ ሲመጣ ከነጩ ነው የምትማረው አንድ ሺህ ጊዜ ነው ማን ነው ፕሮሞተሩ ያው የፕሮሞሽን ስራ የሙዚቃ ኩባንያዎች እነሱ ሆነ ገለመል የምትላቸው እንኳን ራሷን በዚህ መንገድ የፈጠረች ቀርቶ ነው በነገር እንትሩ እኮ ሰርክለት ነው የሚያው አይደል እንዴ ኮንሰርት የምትወስደው ትወስዳለህ አንተ ወሰርክለት ነው ሰው የሚያው እንዲህ አይነት ነገሮች ሲስተም ያስፈልጋል ሁሉም ቦታ ላይ ሲስተም መዘርጋት ያስፈልጋል ይሄን ሲስተም ስላልዘረጋን ቀደም እንዳልኩ ከሰው ጋር የኮኔክሽን ጉዳይ ነው ሁሉ ነገር በኮኔክሽን ነው የሚያልቀው በኮኔክሽን በትውውቅ
በቃ አንዱ ስለሚያውቅ እንደዚህ ነው የሚያደርግ። ይሄ የዚህ አይነት ታለንት ያላቸው ልጆች ብዙዎቹ አሁን እንግዲህ እሷንም የምናነሳው ለምንድን ነው እንደዚህ አይነት ችሎታ ያላት ሙሉ እድሜዋን ኦልሞስት የጨረሰችው እኮ ይሄንን ሰው እንዲረዳላትና ድምጿን በዘፈን በካሴት ለማውጣት ስትታገል ነው የኖረችው። እሱም ትግል ትታገል። ኦኬ ከወጣ በኋላ ግን እንደዚህ አይነት ተሰጥኦ ቮልኬኖ ነው ምናው እንደዚህ አይነት ስትመጣ ያንን ቀብ አድርጎ ወደ ማህበረሰቡ ይዞ ምን አለ ሁሉ ነገር ነሲባዊ ነው። ይሄ ነው ማንም ሰው መረዳት ያለበት። ትምህርት ቤት ስንሄድ እንቱም ላይ ራሳችን ያለን ችግር አብሮ መስራት ላይም ያለብን ችግር እንደ ቀላሉ የምትመለከተው አይደለም። በራሴ ሁሉ ነገር ላርግ ባዮች ነን ሁላችንም። እርግጥ አሁን በቂ የሆነ ፕሮሞተር አለ ወይ ገንዘብ ከፍሎ ሀገር የሚያዞር አለ ወይ ምናምን ብትል የለንም። ምንድነው ሀገር የሚያዞር ሊያገኝ ነው እኮ የራሱም ይጠቀማል እሷንም ይጠቀማል። ማድረግ ነው ይጠቀማል። ዋናው ነገር እሷ አይደል መድረክ መክፈትን የመሰለ ነገር የለም። የኪነ ጥበብ ሰዎች ደግሞ ብዙ ጊዜ ስራቸው ላይ ነው የሚያተኩሩት እንጂ ቢዝነስ ማይንድም አይደሉም ብዙዎቹ። በጣም አይችሉትም እና ችሎታ ካለው ያኛው ደግሞ ይሄ የፕሮሞተርነት አቅም አለው ወይ ገንዘብ አለው። በዛ ሁለቱ ተረራርተው አብሮ የሚያድጉበት ነገር ነው። ትንሽ የተሞከሩ ነገሮች አሉ። ትንሽ ሲሞከር ቀንዳቸው ይባባላሉ፣ ተጣልተው ይለያያሉ። ሾታ ላይ በቃ ጫራ የኔ እድሜማ አለቀ 58 ነኝ። ከዚህ በኋላ እኔ ስንት ዓመት ቱሩ ወደ ኋላ እንደውም አንድ ቀን ሳረካ ማለት ነው። ሾታ ላይ አንድ ነገር እንደሚወድቅ አውቀዋለሁ። እንደሚወድቅ ማውቀው ነገር ነው የሚቋቋሙ። ወደ ኋላ እኮ አሁን እንደዚህ አሳታሚዎች ስታይ እንደውም በፊት መርካቶ በተለያየ አካባቢ የነበሩ አሳታሚዎችን ስታይ ቅድም ሚካያ ያነሳችው ነገር አለ 93 ዓመተ ምህረት ላይ አለብሾ ሲጠይቃት 88 ዓመተ ምህረት ላይ አሳታሚዎች ጋር ሄዷል። ኦልሞስት እየወጡ ነው ከገበያ ብዙዎቹ እና መታወቅ አለብሽ ስራ ሳሰራ መታወቅ አለ እንዴ። በበፊቶቹ ግን እነ ኤሌክትራን ያቸው እና አምባሰልን ያቸው ገነት ሙዚቃ ቤት እነ ሱልኩኩን ስታይ ለምሳሌ ሱልኩኩን የሚባል አቶ ሳሌ የሚባል ሰው በጣም ወጣት ነው። ወጣቶችን ፒክ እያደረገ ያወጣል። ለምሳሌ ኬኔዲ መንገሻ በሱ በኩል ነው የመጣ። ኬኔዲን የምናይለት በ27 ዓመቱ በ28 ዓመቱ ያለፈ ሰው ግን ኬኔዲ ያሰኘው ሱልኩኩ ሙዚቃ ቤት ነው። እነ አምባሰልን ማየት ትችላለህ፣ እነ ኤሌክትራን ማየት ትችላለህ። ሁሉንም እንደዚህ ስታይ ከየናይት ክለብ ከምሽት ክበብ እያወጣቸው ነው የሰሩት። ፕሮዲሰር ማለት አሁን እንደዚህ ነው። አሁን ግን ራሱ ዘፋኙ እየገጠመ ምን ብሎ የራሱ ብዙ ስራ ኖሮበት እንዴ ፕሮዲውስ ሊያደርግ ይችላል? አሁን ጉዳይ ወደ ሌላ እንዳይሄድ እንጂ በየትኛውም ሀገር ኖርማል በሆነ አፍሪካ ይሆን አውሮፓዊን ለምሳሌ እንደ ኤሌክትራ ሙዚቃ ቤት እንደ ምሳሌ ነው ወስደ አሁን ኤሌክትራ ሙዚቃ ቤት ራሱን ትራንስፎርም ሊያደርግ ይችላል ከጊዜ ሁኔታ ጋር ከምናምን እኛ ሀገር ያለ ምን የሉም ዛርጀስ ጎን የሉም እና ደግሞ መጡ የሚባሉ አሉ የሉም በስንተኛው ጊዜ ምን አይነት ጉድ ነው ከጋባበለግባ ምን አይነት ጉድ ነው አይደለም። ስለዚህ ስቶሪ የለንም የተቆራረጠ ምንም አንዳንድ ጊዜ እኮ በመንደር የምታገናኘው አሁን ያለውን ትውልድ ካለፈው ጋር ምንድነው ኮኔክሽኑ? ከፋም ለማም እኮ ለ1960ዎቹ 70ዎቹ 80 ድረስ የወጡ ካሴቶች ስትመለከት የቅድም የጠቀስካቸው የኤሌክትራ ሙዚቃ ቤት ውጤት ነው። ከፋም ለማም ካሴት ይወል የዛን ጊዜ ድምጻውያኖቹ መስፈን ይችላሉ እንጂ ሌላ ምንም ነገር የላቸውም። መስፈን ይችላሉ፣ ድምጽ አላቸው። እሱን ተረርተው ግጥምና ዜማ ፈልገው አገናኝተው ካሴት የሚያሰሩ ሰዎች ነበሩ። ስለዚህ የነሱ መጥፋት አግባብ ነው ልንል አንችልማ። እንዴት ይሆናል? እንዴት ይሆናል? አሁን የሚያስገድም ልክ አይደለም መጥፋታቸው። እሱ ብቻ አይደለም እኮ አሁን እኮ ወደ ኋላ ተመልሰው እኮ እነኛው ካሴትን እንደዛ አድርገው ያስወጡላቸው ሰዎች ሁሉ ሲተቿቸው ስትሰማ በእኛ ድምጽና በእኛ ካሴት ይጠቀማሉ ብለው ይሏቸዋል። አሁን አንዳቸውም አንድ ነገር እጃቸው ላይ የተቀመጠ ነገር የለም። እነኚህ በዛ ዘመን የነበሩ ሰዎች ካሴቱ ይሸጥ የነበረበትን ዋጋ አይተዋል። 13 ብር ሲሸጥ እርግጠኛ ነኝ 2 ብር 3 ብር በላይ ሊያገኙ አይችሉም እነኚህ ሰዎች። የዛን ጊዜ በደርግ ጊዜ የነበረን ካሴት ታውቃለህ። እኔ አሁን ለነሱ ለማዘንና ለማፍሰስ ዝግጁ አይደለም። ያ ሲስተም ነው፣ ሲስተሙን ነው። አዳልት ናቸው፣ የሚሰሩትን ያውቃሉ፣ ሳይጠቀሙ አይሰሩም። የኔ ጥያቄ ኤሌክትራ በዛን ያህል ጊዜ ሲመጣ የሆነ ያዘው ቅርስ አለ፣ የሆነ ያዘው ነገር አለ አይደለም። ጊዜው ደግሞ ይለዋወጣል። ለምሳሌ በምንድነው ይባላል ሲዲ በዛ ድሮ ምን ነው በካሴት ነበረ። ካሴት ሲለወስ ሲዲ መጣ። አሁንም ኤክስፔክት ማድረገው ሌሎች አዳዲስ ሊመጡ ይችላሉ፣ ግን ኤሌክትራ መቀጠል አለበት በሲዲ ኢንቨስት በማድረግ በማስፋት እኮ አብሮ የሙዚቃ ኢንዱስትሪ ተቀየረ። አሁን ለምሳሌ የኤሌክትራ ሙዚቃ ቤትን ነገር እችላለሁኝ። ካሴት ከውጭ ሀገር እየመጣ ይታተም የነበረበት ሀገር ነው። ካሴቱ ይሄ የምናውቀው ካሴት ባዶውን መጥቶ ተደርጎ ነበር የሚቀዳው።
እሱን መቅጃና ምናምን ነገር ማሽን አስመጥቶ ይሰራ ነበር። እሱ ብዙ ዘመን አልቆየም። ወዲያው እንደተጀመረ ወደ ሲዲ ተቀየረ። ቶታሊ ያን የሚያክል ማሽን ከውጪ ቀረጥ ነፃ አይደለም፣ ቀረጥ ከፍለበት መታመጣው ከገበያ ውጪ ሆነ። ካሴቱ ሲመጣ ደግሞ ያቀደም ያነሳነው አይነት ችግር መጣ። ግጥምና ዜማ ራሳቸው መስራት ጀመሩ። እኔ ራሴ ማሳተም ጀምራለሁ ምናምን የሚባል ነገር ሁሉ መጣ። ከዛ በኋላ እነኚህ ሰዎች ከጨዋታ በነገራችን ላይ ሙዚቃ እኮ ወጥቶ አድማጭ አግኝቶ ከፍተኛ ገንዘብ የማስገኘቱን ያህል የዛን ያህል የሚያከስር ሙያም ነው። አዎ የከሰሩባቸው ሙዚቀኞች አሉ። ሁሉ ጊዜ አይደለም። አሁን እና አስቴር ናቸው ኮንሲስተንትሊ ከኤሌክትራ ሙዚቃ ጋር የሰሩት። ኤፍሬም ታምሩ ነው ረጅም ጊዜ የሰራው የመጀመሪያዎቹ ካሴቶች የነ ጎሳዬ ምናምን። ከዛ በኋላ ቶታሊ ቆመ። እዛኔ ቆመ። ያኔ ሲቆም ከዛ ሁሉም ግጥምና ዜማ የራሴን እሰራለሁ ማለት ጀመረ። አንዳንዶቹ ራሳችን እናሳትማለን አሉ። ቅድም የጠቀስካቸው አዳዲስ ሰዎች ደግሞ መጡ እዚህ ሙዚቃ ውስጥ። አልቆዩም፣ ተመልሰው ጠፉ። ኦኬ አሁን ኤሌክትራ እንደ ምሳሌ ያነሳ ነው። በአጠቃላይ ያንን ጊዜ የተሻገረ ነው ከነሱ ውስጥ ስለዚህ ሁሉ ቀን አየር ላይ ነው የምንገነባው። ኦፍ ኮርስ ምን አለ ኤሌክትራና አምባሰል ካልተሻገሩ ሌሎቹ ሊሻገሩ አይችሉም። አሁን እንግዲህ ሁለቱ ናቸው በጣም ትልልቅ የነበሩ ብዙ ሙዚቀኞች ጋር የሰሩት ከታዋቂ ሙዚቀኞች ጋር የሰሩት እነሱ ናቸው። መቼም አንዳንድ ሰው ምንድነው ዘፈን ሊላል፣ ግን ዘፈንን ለምንወድ እንደ ሙያነቱ ለምናከበር እንደ ሙያነቱ ለምና ያጣናውን ነገር ነው ማሰብ ያለብን። ገብቷል። ትንሽ አሁን ሪሌቲቭሊ አይ ነው በንግድ ሐሳቢያችን ውስጥም ብዙ ችግር አለ። ዋጋን መክፈል የሚባል ነገር የለም። እኔ ማስታወቂያ በመስራት አውቀዋለሁ። ደውሎልህ ማስታወቂያ ሊሰራ ሄዳለሁ ማለት ነው። ሲሄድ የድርጅቱ ምናምን ሳይሆን በጭንቅላቴ እያሰብኩ ነው የምሄደው። በቃ እንዲያርጌ እዛ ስደርስ ቁጭ አድርጎ አሰብ ላይ ዕቃ እንደተያዘበት ይነግረኛል። እዚህ ጋር መጥቶ እንዳልተሸጠ ይነግረኛል። እንዲህ አድርጎኝ አንድ ቀን የደረጀ ቀልድ አለ ትዝ ይልሃል? ደረጀ ገንዘቡን አልሰጥ ብሎት ያበደረውን ሰው ቦዲጋርድ አስከትሎ ይመጣል። አንተ ሰው ገንዘቤን አሰጠኝም ወይ ብሎ ይጠይቀዋል። እኔ ልሰጥ ነበር የምፈልገው ብሎ አስረስ ነው በዛኛው ሳይድ ያለው የችግር ማት እየዘረዘረ ችግሩን ራሱ እያያዘ ሲነግረው የደረጀ ፊት እየተለወጠ መጣና ደረጀ መጨረሻ ላይ ብላለቀሰ እና እጁ ላይ ነበረውን እቺ ብርስ ይወደለ ጭራሽ። አዎ ይገርማል። ብዙ ማስታወቂያዎችን የምሰራው እኔ ሌላ እንትን የለኝም። ገብቷል። ሌላ ኤክስፒሪየንስ የለኝም። ቶታሊ ጭንቅላቴ ውስጥ ለሰራ ያሰብኩት ነገር ብቻ ነው የማጠፋው አርጌ ሰውየው ደስ እና ያ ሰው ገንዘብ አጥቶ አይደለም። ያ ሰው አይ ኖ ሃው ሂ ኢዝ ምን ያህል ወርዝ እንደሚያደርግ ምን እየሰራ እንደሚገኝ እንደዚህ ያውቃለሁ። ግን ልማድ ሆኖ ነው የምነግርህ። ልሰራ ከሄድኩበት በአንድ አስረኛው ያሰራኛል። እሱ የማያውቀው ነገር በአንድ 20ኛው ነው የምሰራለት ካሰብኩት። በቃ ማሰብ አቆማለሁ። ተራራም አድርጌለት እሄዳለሁ ማለት ነው። እና አሁን ለምንድን ነው ስል ቸግሮታል። ዞር ብዬ መጥቼ እንዲፈልግ ያለው ብዬ ሊሰጠኝ ይችላል። በሌላ በኩል ይሄ እንዴት ነው የሚባለው እኮ ንግዳችን እኮ የዘመነም አይደለም፣ መሰረት የለንም፣ ዋጋን ምንም የለም። ከራሳችን ሬት ተነሳ ነው። ምንም ከውጪ የምንወስደው ነገር የለም። ከሰለጠነው ዓለም የምንማረው ነገር ብዙ የለንም። መውሰድ አለብን። አሁን እኮ ከሰለጠነው ሀገር የሚመጡትም ሽቶን ነው አስተዋውቀን የሚሉት። አለባበሱን እቺ ቅርጽ ምናምን እንደዚህ ከረባቷ አጀብ ነው እንደዚህ ይሄ መንገድ ላይ እንደዚህ ይደረጋል። እንደ ጤዛ በእነሉ በስንተኛው ጊዜ እምጤ ወስንጣት ታገኛቸው ችክል ያለ ሙያውን የሚፈልጉ እነ ኤሌክትራን አሁን የምታልፈ ደግ አረጉ። እንኳን ያደረጉትን አረጉ። ጠግበናል፣ አረፍርሰውናል። እኔ ሙዚቃ የሰማሁት በእነሱ ጊዜ እንጂ አሁን አይደለም። ከዕለታት አንድ ቀን ነው አንድ ዘፈን የሚመጣው አላዳምጠውም ይበል። ገብቶሃል? በሰባዎቹ የምንላቸው ታዲያ ከየት የመጡ ናቸው? በሰማንያዎቹ መጨረሻ የሰማናቸው የእነሱ ስራዎች ናቸው። አዳዲስ ታሌንቶችን እንዴት ለእንትን እንደሚያደርጉ እንዴት አይነት ጆሮ የሰጣቸው እንደነበሩ እና ሊታንጎ እነዚህን የመሳሰሉ ጃንት ሙዚቃ የሆነ ንግድ ብቻ አይደለም ማለት ነው። ሙዚቃ ውስጡ ፍቅር ይፈልጋል። እነኚህ ሰዎች እኔ ከዘፋኞቹ አለያቸው እውነቱን ለመናገር እነኚህ የሚጠቀሱ ሰዎች ሙዚቃን በጣም የሚያውቁ በደም የተረዱ ደግሞ ሙዚቃ የሚወዱ ስለሆኑ ነው ረጅም ጊዜም ቆይተው ይሄን ነገር ማድረግ የቻሉ። ኤግዛክትሊ ንግድ ብቻ አይደለም በደካ እንዴ ስንቱን አሁን ድረስ ብዙ ከጫውቱናል። አሁን ያንን አተን አሁን ዘፋኙ አትንኩን ባይሆን አሁን ዘፋኙ እንትን ሆነ ምንድን ይባለው አንድ ሰሞን መሀል ላይ የገባ ነገር አለ። ብቻ ይሄ የብር ጨዋታ ሰምተን እንደሆነና በጣም ሙያውን ገሎታል እሱ እና ሙያው አሁን የሙያውን እኮ የምታየው እንደነዚህ እቺ ነው መሰለች ልጅ እንዲህ አይነት
አስገራሚ ችሎታ እንዲህ አይነት ነገር ይዛ የመጣች ልጅ የትም አትሄድም። ይሲ ይሄ ነው የሚያሳዝነው። እና አይ ሆፕ አሁንም ተስፋ ላይ ምን ያሁን ለሞኑ የሙዚቃ ፕሮዳክሽን ይሰራል ኢትዮጵያ ውስጥ አለ ድርጅት የሆነስ ማን ነው እሱ አለ ማን አለ አሁን ሁሉ ከራሱ ድምጻዊ ሁሉ ነገር ወጪ ችሎ የሚሰራው በቃ ሳምበዲ እንዲረዳን ገባና ኬንያ ስንት የሙዚቃ ፕሮዲዩሰርስ አሉ እንደ ኩባንያ ብለህ ጠይቅ። እኔ እኮ አንዳንድ ቀን የምናገረው ኬንያና ኢትዮጵያ እኮ ታገጠምነን በመሬት ደረጃ ነው የማይሄድ በመካከላችን ኦሽን ያለ ያክል ነው ውቅያኖስ ያለ ያክል ነው። ትልቁ ነገር አንደኛ አልችልም ማለት አለበት ሰው አንዳንድ ቀን ዝቅ ማለት አለበት በእውነት ያቺ የቀደሙ ካባ እስኬት አልተገዛንም ቅኝ ምናምን የምትለው ካባ አለ አለመገዛትን በተግባር ማሳየት አለበት ሶላይን ጨምራው እኮ በተግባር መታየት አለበት። የተገዙት ግን የትና ጥለውን ሄደዋል አይደል እንዴ? አዎ እኮ ሩቅ ምስራቅና አውሮፓ እኮ ካሉ ሀገሮች ጋር ኮራታችን ማነጻጸር አይጠበቅ። ይሄው ቅርባችን እና ኬንያ ኡጋንዳ በቃ ጥሩን ነገር እኮ መውሰድ ነው ሲስተሙን መውሰድ እና የምትመጣ ሰው ካሁን በኋላ ኢትዮጵያ ውስጥ ሙዚቃ ኩባንያን ያቋቁማለሁ ብሎ አጥንተ የምትመጣ ካለ እባክህ እንደ በመንግስት በኩል ድጋፍ ይደረግለት አይነካ በቃ 50 ዓመት ለመኖር ይቻላል በእውነት ነው ብለህ ድርጅቱ እሱ ልጆቹ ይከተሉት ኖ ያም የሚመጣው ደግሞ ዝቅጣቅጣቅ አድርጎ በዱርም ላፍ ምን አድርጎ በስ የለም ያስ ነው ቴጉቺ ጋር ለፓን ያለ እንዴ ገና ሌብነት መጠላት አለ እንዴ ያለ ነገርና የሆነ ነገር አበርክት ለማህበረሰብ ይተሄዳል ከዚህ ማህበረሰብ ውጪ እኔ አሁን ማንኒሞት ዶናልድ ትራምፕ አሜሪካዊ እየሰጡ ነው አይደል እሳቸው እየሰጡ ነው እኮ የወርቁን እንትን $5 ሚሊዮን እኮ እየሰጡ ነው የመኖሪያ ፍቃድ አይታወቅም። አሁን ብዙ ጊዜ ሰማቸውን ዜና ላይ ስለምጠራው ሊልኩልኝ ይችላሉ። ገባ የት ነው ያን ወርቅ ይዤ የሚሄደው? መጀመሪያ ይምጣ ወርቁ ይምጣና የምትሄድበት አይጠፋ ነው። የት ትሄዳለህ? ቲንክ አባውት ኢት ይሄ ነው ቦታ እዚህ ነው ቦታ እዚህ ነው ትርጉም ያለህ አንተ እዚህ ውስጥ ነው ያለው እድገትም ውድቀትም ሞትም ሁሉ ይሄ ነው መሆን ያለበት። ይሄን ማመን መጀመር አለብን። አለበለዚያ በእውነት ምን ፈልገው አይነት ሀገር አይኖርንም። ይሄንን ስንቀበል ነው የሚመጣው። እና እንደው ቀጥሎ የሚመጣው ሙዚቃ አቅራቢ አሉ አሁንም ዩቲዩብ ላይ የሚሰሩ ማለት ስቲል በዚህ በዋጋ ጉዳይ እንደነገርኩህ በጣም የምታከብረው ሰውነቱ ሀገር ነው የሚያክለው በቅርቡ ሰው እንደሞተበት እሳት እንደተነሳ ይነግራል። ምን አለ ግን መጥቶ ሌላ ሰው መጥቶ አንድ ጮሌ ያራዳ ልጅ የገባው እንደሱ ምናምን አርቆ ሲለው ይሰጠዋል 10 ሚሊዮን ብር ይሰጠዋል። ሙያተኛው በዚህ ሊጠቀም አይችልም። እንዴ ላለው ስራውን ለያዘ ሰው ግን አይሰጥምና ይሄንን ከንግዳችን ላይ እየተጣበቀ ማትረፍ ማለት መንጠቅ ማለት አይደለም። ሪኮግናይዝ አድርግ ለሰዎች ዋጋ ለመስጠት ሞክር። በእውነት ገንዘብ ይዘህ አትሞት። አይታል ብር እኮ ሲቆይ ይሸታል። እኔ ወርጋቴ ብር ወጄ እግዚአብሔር ይመስገን አሁን በካርድ ነው የሚሉት ነገር በሱ ተገላግለናል። እና እንደዛ መሆን አለባቸውና አንተ ልጅ ፊቱ ትናፍቀኛለህ ዛሬም እንደ ጥንቱ እንደ ተስለርገና ያለድነቴን ካንተ ያገናኘኝን ውበት ጉልበቴን ቀደም ሲል የሰማነው አንተ ልጅ የሚለው የሚካባይ ሰምተዋል። ግጥሙ ገባ ያኔ ጉልበቴ ውበቴ በነበረ ልጅ በነበረች ጊዜ ያፈቀረች ልጅ ነበረ ያፈቀራት ማለት ነው። ግን ያኔ ልጅ ስለነበረች እንበኛ ነኝ ትላለች። ቶሎምባ የሚቀርማ ቶሎ ኩርፍ በመተል በዚህ ምክንያት አጥተዋለች። ከዛ በኋላ ዓለም እየተለወጠ ጊዜ እየሄደ ሲሄድ ያ ልጅ እንዴት ታውጣው አስሩ እየመጣ አስሩ እየሄደ ትላለች። አንተን አስታወሰኝ ትላለች ይሄዳሉና ላንተ ያለው ነገር አለ እሱ ነው እኮ የምትለው እንደምን ይርገፍ ላንተ ይርገፍ ላንተ ያለው እድሜ እንደ ጥላ ይለፍ ነው የምትለው። ድሪም ነው ያላት ሚስ ነው የምታደርገው። እሺ በጣም ነው በነገራችን ላይ ታንክ ዩ ለሰጠሽ ነገር ከሞች ስንት ዓመት በኋላ ነው እንጂ አንዳንዴ እንዲህ በአጭር እድሜ ትላልቅ ነገር ሰጥተው ለትውልድ የሚተርፍ ይሄዳሉ። ቺሊ 36 ዓመት ላይ ነው እኮ ያረፈችው። እንደዚህ አይነትን ሰዎች አሁን 90ዎቹ ላይ በጠራን ቁጥር ደግሞ በገዳ ስቱዲዮን እናስታውሳለን። ኤልያስ መልካን ትልቅ ደላ ስቱዲዮ በገና ስቱዲዮ ሬድዋን ህንጻ ፊት ለፊት 3ኛ ፎቅ ላይ እሱን ያልጎበኘ የለም እኮ በጣም እንዳለ እዮብን ትላለ ዘሪቱን ትላለ ሚካኤል በላይነህ ትላለ
ራሷ ትዕግስት በቀለ ትላለች። ጎሳዬና ትዕግስት በቀለ እኮ ተጫውታብላለች። እሺ ጎሳዬ ትላለች። ጎሳዬ እሺ እነ ልዑልን ታመጣለህ። እሳቱ ደሞ የሱን ልጅ ደግሞ በደንብ እንሰራዋለን። በደንብ አዳምጠን ጥልቅ ነው ደግሞ የሱ ብዙ ግን አስተያየቶች አሉ በሚካኤል እነ ኤለን እንደኔ ነው የሷ ሞተች ቀን አለም ለልክ ነው አንድ ሱቅ ውስጥ ተቀጥሬስ አነበርና እሷ አረፈች ትባል እጅግ እስካሁን አላመንኩምና ምን አይነት ሰው ነው ዛሬ ያነሳችሁት ብላናለች። ታላቅ ሰው ነው ያነሳ ነው ያጣናትን ትልቅ ባለሙያ ነው ያነሳ ነውና ይሄ እንግዲህ ዜማዎቿን ወቅት እየጠበቀ ሌሎች ዘፋኞች ደግሞ እንዲጫወቷቸው መብቷን አስከበረው። ልጅ አላት በነገራችን ላይ ልጅ አላት። የሷ አይነት የድምጽ ተሰጥኦ አለን፣ የሷ አይነት መጠበብ አለን የሚሉ ያንን ተደራድረው እንዲያጠፉት አይደለም ለማለት ፈልጌ ነው። እንጃም ለማለት አይደለም። ሙዚቃው የሷ ሙዚቃው መነሳቱ ምንድነው? አሁን ጀማሪ ሙዚቀኞች አሉ። ሙዚቃ እንደዚህ ከስሜት ሲሰራ ዘመን ይሻገራል። ዝም ብሎ ካሴት የማውጣት ጉዳይ አይደለም ሲሰጥ። ልጅቷም እንደዚህ አሁን ካሴት የማውጣት ቢሆን ኖሮ 88 87 ላይ 3-4 ካሴት ማውጣት ይችላልች መጻፍ ስለምትችል አይደለም። ቆይታ ግን ከሚገባው ሙያተኛ ጋር ተገናኘች። አሁን እሷ ካለፈች በኋላ እንኳን ዘመን የፍቅርን በዚህ ደረጃ በሴቶች ሲገለጽ ደግሞ ብዙ ጊዜ ወንድ ጸሐፊዎችም ይጽፋሉ እኮ የሴት ግጥምን እና ሴቶቹ ግን የሚያስቀምጡበት መንገድ አለ እና አሁን እሷ ስሜቷን ነው እዚህ ውስጥ የምትረዳው የነበረውን ነገር ዛሬቱ ላይ የምትመለከተው ይሄ ነው። ጂጂ ላይ የምትመለከተው ይሄ ነው። የንጹህ ነው ደግሞ ራሱ የቋንቋ በጣም ሪች ናት። ቋንቋን የምትገልጽበት አሁን አንተ ብለዋል ባልተነካኩ ባልተለመዱ አገላለጾች ትገልጿለች። ይሄን ያሳያል ደግሞ ተማሪዎቿም ይገልጿታል። የስነ ቋንቋም ተማሪ ናት፣ መምህርም ናት። የቋንቋ ማስተርሷን እያጠናች እንደነበር የነገው ሰው የሚባል ትምህርት ቤት እንደምታስተምርም ስኩል ኦፍ ቱሞሮ ታስተምር ነበርና በጣም ትላልቅ አገጣጠም በቃ እስከ ሙዚቃው መጨረሻ ሲሰማ 5 ደቂቃ 4 ደቂቃ ሆኖ ጆሮን በደም ይዞ እስከ ቅንብሩ እንዴው ኤልያስ መልካም በተመለከተ ምንድነው አሁን የኤልያስ መልካም መድረክ ውስጥ አለመኖር አውነቱን ለመናገር ብዙ ክፍተት ጆሮ ላይ የሚሰነብቱ ዜማዎች ያጣጣ ኦፍ ኮርስ ይሄንን እኛ ብቻ አይደለም እናገረው ዘፋኞቹ ማራሳቸው መቸገራቸውን ታያለኩ የለም ውስጥ የሚቀሩ ዜማዎች እየመጡ አይደለም። አይ ቲንክ ትልቅ ክፍተት ነው ኤልያስ የሚገርመው ዘፋኝ ነኝ ብለህ ትሄዳለህ። ጥሩ ኤልያስ ሰርቶክ ነው የምትወጣው ከበገና ስቱዲዮ ስትወጣ ከዛ ህዝብ ጆሮ ላይ አለክ ነው የሚባለው። ሙዚቃን ከነ ሙሉ ክብሯ ታልፋለች በኤልያስ እኮ ያለችው ዘሪቱ የሚገርም አባባል ነው። እንዴት አለች? ሙዚቃ በኤልያስ በሙሉ ክብሯ ነው የምታልፈው። ወደ ኤልያስ አለመመለሳቸው ታዲያ ሚስጥሩ ምንድነው? ሁለተኛ ስራቸውን ለመስራት ሶስተኛ ስራቸውን ለመስራት አየር ላይ ነው እየተንሳፈፉ ነው ያሉት አብዛኛዎቹ እና ማለት ከዛ በራሴ ችሎታ ነው እዚህ ድረስ የሚልም ነገር አለው። የዛ ከወጡ በኋላ እብሪቱ ይቀራል እና እብሪቱ ወደ ኋላ ወደሱ እንዳይመለሱ ያደርጋቸዋል። ከዛ እዛ ላይ ተንጠልጥለው ይቀራሉ። አየሩን ሲረብሹ ቆይተው ያልፋሉ። እንደ ጥላ ያልፋሉ። ባለሙያ አክብሩ ጎበዝ። ዓለም ሌላ መስሎኝ ብዙ ስማኝ ዓለም ሌላ መስሎኝ ብዙ ስማኝ መኖር ጀመርኩ ኮንፈረንስ ስምር ምን ቀረ ልበልህ ፀጉሬንም ቆጥረሃል ምን ቀረ ልበልህ ፀጉሬንም ቆጥረሃል ታሪክን ገልብጠህ እንደ አዲስ ፈጥረሃል። በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ለሽያጭ መውጣቱን ስንገልጽሎ በታላቅ ደስታ ነው። በአዲሱ ብሎክ ከዝቅተኛው ወለል አማራጭ የጠዋት ፀሐይና ማራኪ ከተማ እይታ ያላቸው ቤቶችን በ8% ቅድመ ክፍያ ከ60% የባንክ ብድር ጋር የተመቻቸላቸው እንዲሁም እስከ 30% የሚደርስ ቅናሽ ያላቸውን ቤቶች በለቡ መብራት የግሉ አድርጉ። በእኛ በኩል ሲመጡ ልዩ ቅናሽ ያዘጋጀን ሲሆን እንዲሁም 2 ቤት ለገዛ 1 ቤት በነጻ የሚያገኙ በትን የዕጣ ኩፖን ያገኛሉ። ለበለጠ መረጃ በ0923 257924 ላይ አለያም በ0912 683713 ላይ ይደውሉ።